ዛሬ እንደምታዩት ቁም ሳጥን ወደ ቤት እያስገባሁ ነውና ለምኝታ ክፍሌ ቁም ሳጥን ለትልቁ ቤት አላስገባውም ነበረ። ቁም ሳጥን ሌላኛው ሰርቪስ ላይ ነበረ ቁም ሳጥን አስገብቼ ነበርና ዛሬ ደግሞ ለምኝታ ክፍሌ ከ7 ወር በፊት የታዘዘ ቁም ሳጥን ነውና ይሄ ቁም ሳጥን እየገባ ነው። ይሄ ቁም ሳጥን ስንት ብር ፈጀ፣ ስንት ገዛሁት የሚለውን አብረን እናያለን ይሆናል። ይሄን ቁም ሳጥን እንግዲህ አስገባነ። ምኝታ ክፍል በጣም ኮተት ነበረው። ኮተት ከአረብ ሀገር የመጣ እንዳለ ካርቶን ሁሉ ነበረ። ይህንን ካርቶን ወደዛ ግፍትር አደረገ። ቤቱ እንዳለቀውን ሁሉ ወርውር ከዛኛው እያነሳውና በነገራችን ላይ ይህን ቁም ሳጥን ከ7 ወር በፊት ነበር የታዘዘው። ካልጋችንና ከቲቪ ጋር ምናምን ነበረ አዘነ የነበረው። ካልጋችን ጋር ተመሳሳይ ልናዝ ፈልገን ነበር፣ ግን ያው አልተቻለም። አልጋችን ሌዘር ስለነበር ሊመሳሰል ስላልቻለ አሁን በዚህ ሁኔታ እየገጣጠሙ ነው። እስከ መጨረሻው አብረን እንየው። ታዩት መልኩ እንግዲህ ቁም ሳጥኔን ትናንትና አስገብቻለሁና በጣም በሚገርማችሁ ነገር ቁም ሳጥኑ አነሰኝ ማለት እንደምታዩት ባለ 4 ነው ያዘዝኩት። አሁን ግን አንድ ከወደዚህ ወይ ወደዚህ ተጠግቶ ወይ ወደዛ ሆኖ አንድ ላስጨምርበት ነውና ባለ 5 እንዲሆን እንደምታዩት ቁም ሳጥኑ እንደምታዩት አይደለም፣ ትልቅ ነው። ግን በቪዲዮ ሲያዩት ምናምን ትንሽ ነው። ባለ 4 ተከፋች ማለት ቀላል ነገር አይደለም። ግን ደግሞ ይሄ የኔ ኮተት ነው። ይሄ ከአረብ ሀገር ያመጣሁት እቃ ነው። ብርድ ልብስ፣ ኮንፈርቶች፣ መጋረጃዎች ምናምን ናቸው አብዛኞቹና እንደምታዩት አጥፊ ራሱ እንደዚህ ተቀምጦ ነበረ። በዛም ደግሞ ይሄ ብቻ እንዳይመስላችሁ፣ በነገራችን ላይ እኔ ራሱም ከእናቴ ቤት ራሱ የሀገር ኮተት ነው ያለው፣ ግን አላመጣሁትም ገና። ቀጥታ እንደመጣሁ ወደ ቤት ገብቼ ስለነበረ ይሄንን አሁን እነዚህን ዝርግፍግፍ አድርጌ እንደ አዲስ እያጣጣፍ ከላይ የሚገቡትን ከላይ አስገባለሁ፣ ከላይ የማይገቡትን ደግሞ ባንድ ካርቶን አድርጌ ስቶር ውስጥ አድርጌ ያስቀምጠዋለሁ ማለት ነው። ቁም ሳጥኔ በነገራችን ላይ አልጋችን ይሄን ነውና ከአልጋችን ጋር ማች የሚያደርግ ቁም ሳጥን ልናገኝ አልቻልንም። ማለት ይሄኛው ሌዘር ስለሆነ ጥቁር በነጭ ነው። ስለዚህ ከዚህ ጋር ማች የሚያደርግ ደግሞ ቁም ሳጥን ስለሌለ እንዴ ደግሞ የወደድኩት ቁም ሳጥን ይሄንን ቁም ሳጥን ነው። ይሄኛው እንደምታዩትኝ ከወደዚህ ስታዩትኝ ሲልቨር፣ ይሄ እነዚህ ቅቦቹ እንዳለ ሲልቨር ናቸው። በሩቁ ምናምን አይታይም እንጂ ውስጡም እንደዚህ ሲልቨር ነው። እንደምታዩት ሲልቨር ናቸው። ገና እቃ አስገብቻ አልጨረስኩም። በነገራችን ላይ ትንሽዬ ነው ገና ያስገባው። ገና እየደረደርኩ ነው። ሲደክመኝ ጊዜና ነው ማታ ሲደክመኝ ነው። አሁን ደግሞ እንደምታዩት ይሄን ሁሉ ኮተት እንዳለ እየሰታተርኩኝ ከዚህ ውስጥ አስገባለሁ ማለት ነው። ይሄ ያጸዳሁት ይሄንን ያጸዳሁት፣ ግን ይሄንን አላጸዳሁም። ከላይ ያለውንም አላጸዳሁም። በመጀመሪያ ከላይ ያለውን አጸዳድቼ ከዛ እነዚህ ሁሉ ጊዜ የማይፈለጉትን ኮንፈርቶችን ወደ ላይ አቃናና ከዛ የራሴ ልብስ ሁሉ ጊዜ የምፈልጋቸው ልብስ እዚህ አደርጋለሁ። ማልፈልገውን ደግሞ ሌላኛው ቁም ሳጥን ሌላኛው ክፍል ስላለ እዛኛው ቁም ሳጥን አደርገዋለሁ ማለት ነው። በነገራችን ላይ አምፖላችን ይችነችና ለምኝታ ክፍል ፈልገናት ነው እንትን አትልም ማለት ብዙ ላይት የላትም። በቃ እንደዚህችው ነች። ለምኝታ ክፍል ቆንጆ ነች። ከዚህ ዜሮ አምፖል ደግሞ የሆነ ከለሩ ሌላ ስለሆነ እንትን ይላል። እቺኛቱን አምፖል ግን ፍዝዝ ብላ በቃ ቆንጆ ናት፣ ትመቸኛለች ለኔና ብዙም ምኝታ ክፍሉን ጭልም ያደረገው ማብራቱ ብዙ ስላላደለች ነው። እንደዛኛው ወከክ ያለ አይደለም ለማለት ነው። ለምሳሌ የሚባለው ወደ ዋናው እንትን የሰር ደግሞ ይሄን ቁም ሳጥን ያዘዝኩትኝ እኔ ከ7 ወር በፊት ነው እና አሁን ላይ እኔ ባሰራሁት ዋጋ ላሰራ ብንል አይገኝም። እኔ ያሰራሁትኝ በመጀመሪያ 33 ሺህ ብር ተባብዬ ነበር ከ7 ወር በፊት ስመጣ ብር እጄ ላይ ሳለኝ ላኩለትኝ። ከዛ አጋጣሚ ደግሞ እዚህ ቤት ውስጥ ሌላ ሰው ይኖርበት ስለነበር የነሱ እቃ እስከሚወጣ ድረስ ይቀመጥ ስራ ሊባልኩ ሰዓት ይሰራም ብዬው ነው። ከዛ እዚህ ደግሞ ሲስተር ስኖርበት ስለነበር ሲስተር ስትወጣ የሲስተርም ቁም ሳጥን ስለነበር ይሄ ቁም ሳጥን ደግሞ ቢመጣ መቀመጫ አይኖረውም ብዬ እንደገና የሷ ቁም ሳጥን ከተረሳ በኋላ ነው የመጣውና በጣም አክስሮታን ከስሮ ስለነበረ ያው እኔ እንግዲህ ምንም ማድረግ አልችልም ብዬ ያለኝ ነው ብዬ 3000 ጨምሬ 33 ነበር ያዘዝኩት 36000 ብር አድርጌ። ሌላውና ዋነኛ ደግሞ ቪዲዮ እንቀርጫለሁ አሳያችኋለሁ ከመገጣጠሙ በፊት ከወደ ኋላ የተገጠመው እንደዚህ ችቡድ የሚገጠም አለ አይደል? ስስና ቀጭን አለ። ቁም ሳጥን በመታዙበት ሰዓት እንዴት አድርጋችሁ ማዘዝ እንደምትችሉ። በነገራችን ላይ አልጋኝ በጣም ነው የምወደው። ይሄ ነገር በጣም ነው የምወደው። ሌዘር ነው ግን በጣም ነው የምወደው።
ትሮር ያለው ምናምን እግሩ ራሱ በጣም ነው የሚያምረው። ማለት እንደዚህ ራሱ ስታዩት ይኸው ገና ኪችን ካቢኔት አዝዣለሁ እያዘዝኩ ነውና ለሰርጌ ለስጦታ የመጣልኝ እቃዎች ያሉ በዛ ውስጥ በካርቶን ተደርጎ ነው በፌስታል ተቆጥሮ በዛ ነው በዛ ውስጥ የተቀመጠውና ገና ኪችን ካቢኔት የለኝም እና ኪችን ካቢኔት ሲመጣ ነው የሚሰተረው። አልጋችንን አያችሁትኝ? አታምርም? ይሄ አልጋው ሲያዩት ራሱ ያምራል። እውነት በጣም ነው የወደድኩት ይሄንን አልጋ እና ቤት ገና አላጸዳሁም፣ ገና አላስተካከልኩም። እና ምን ልላችሁ ፈልጌ ነው ገና ከእንቅልፌ ተነስቼ ነው ዛሬ ማስከኞ ነውና ገበያ አልወጣሁም። ቀለል ያሉ ገበያዎች ስለነበሩ እህቴን ግዢልኝ ብያት ነውና አትክልቴ ፍሪጅ ዕቃ ምናምን ስለነበረ እህቴ ግዢልኝ አልኳትና ዛሬ አልወጣሁም እና ተኝቼ ነው ያረፈድኩትኝ። ማታ ቁምሳጥኑ ስወለውል እንደገና ደግሞ መሽቶም ስለነበረ ከመሸ ነበር መጥቶ የነበረው እና ምን ልላችሁ ፈልጌ ነው ብዙ ጊዜ እኛ ወደ ኢትዮጵያ ከመጣን በኋላ ነው ለነገራቶቹ እንትን የምንለው ማለት የጎደለንን ነገሮች የምናየውና እኔ በእርግጥ ቁምሳጥኑን ገና ከዱባይ ሳልመጣ በፊት ያዘዝኩበት ምክንያት ምንድነው ልብሶቼ በየሜዳው እንዳይወድቁብኝ ስለሚያሳዝኑኝ ለዛም ቁምሳጥን ግዴታ መግዛት ስለነበረብኝ ብሩ ሳይበላሽብኝ በፊት ነው ለልጁ ብር ልኬለትኝ ቁምሳጥኑን የተባባልኩት እና በነገራችን ላይ ቁምሳጥኑን የሰራው ልጅ ይሄን ሶፋ የሰራው ነው። ይሄንን ሶፋ የሰራው ልጅ ነው ቁምሳጥን የኔ የሰራልኝና በጣም ጎበዝና ባለሙያ ነው። ማሰራ ከፈለጋችሁ ወልዲያ ላይ አዶኒያስ ፈርኒቸር ነው አሰሩ፣ እዘዙትኝ። ቆንጆ አድርጎ ይሰራላችኋል። ይሄንንም ቁምሳጥን የሰራው እሱ ነው። ሌላም ክላስ ሌላ ቁምሳጥን አለኝ፣ እሱንም የሰራው እሱ ነው። ያው አንድ ክፍል ውስጥ 2 ቁምሳጥን ስለማይዝልኝ ነው እንጂ ሲቀጥል ደግሞ ይሄኛው ቁምሳጥን ስለጠበበኝ አሁን አንድ ሌላ ተጨማሪ አስጨምርበታለሁ በጎን ማለት ነው። ልል የፈለኩት ነገር ምንድነው ወደ ኢትዮጵያ ልትመጡ ስትሉ በጣም ወሳኝ ነገር ቁምሳጥን አስፈላጊ ነው። በቃ ቁምሳጥን ግን ግዙ። ቁምሳጥን ግዙ የምላችሁ ምንድነው ልብሳችሁ ይንገላታባቸዋል። አሁን እኔ ቁምሳጥኔ የምፈልገው ልብስ እዛኛው ክፍል አስቀምጬ ነው እንጂ አሁን ይሄ ብዙ ጊዜ ስለማይፈለጉ ነው እዚህ ጋር የተቀመጡት። እንደገና ደግሞ ቤት ስታጸዱ ልታስተካክሉ ስትፈልጉ ራሱ ቤቱ ጭራሽ ምንም ፎርም አይመጣላችሁም። እና ቁምሳጥን፣ ሶፋ፣ ቴሌቪዥን፣ ፍሪጅ፣ አልጋ እንደው ግዙ ከተባለ መግዛት ካለባችሁ እነሱን ነገሮች ገዝታችሁ እንትን አስቀምጡ። ስትመጡ የሚጠቅማቸው በነገር አሁን በጣም ጎበዝ ሆኗል። አረብ ሀገር ያሉ ሴቶች በቀደም የሰሩትን ቪዲዮ አይታችኋታል። አልጋዋን፣ ቁምሳጥኗን፣ ቴሌቪዥኗን፣ ቲቪ ስታንዷን ምናምን ያሟሉ ሴቶች አሉ። እየመከርኩ አይደለም፣ ብዙ መስዋዕት እየከፈልን እየደከምን ይሄን ሁሉ ነገር ግዙ ምናምን ማለት አይደለም። ግን ደግሞ ወሳኝ ነገር ያው ቁምሳጥንና ሶፋ ግድ ነው። ቤት ካላችሁ ሶፋ መታችሁ እንግዳም ሆነ ጓደኞቻችሁ መጥተው የሚያርፉበት ነው። ቁምሳጥን ደግሞ የገዛ ልብሳችሁ እንዳይንገላታ ወዲህ እንዳይል ስትር አድርጎ የሚይዝላችሁ ነው። ሌላው ፍሪጁ፣ አልጋው ምናምን አልጋም ችግር የለውም። ፍራሽን ማንጠፋችሁ ትተኛላችሁ ካላችሁ ነው ያልኩት እንጂ ከሌላችሁ ግዴታ አይደለም። ሲቀጥል ደግሞ ቁምሳጥን በምታሰሩበት ሰዓት እኔ ቪዲዮውን ቀርጬዋለሁ፣ ላሳያችኋለሁ። ከወደ ኋላ የሚገባችሁ ፑዲ የሆነ ጥፍ የሚል ይዘው ሲሄዱ እንዲህ የሚራገብ ችቡዲ ያለና ከሱና አሁን አዲስ የመጣ ችቡዲ ያለና ከዛ ይለያየንና ቁምሳጥን በምታዙበት ሰዓት ያችኛይቱ ካርቶን የምትመስለው ከኋላ ልጥፍ የምትለው ከሆነች ያነ በጣም በቀጭን ሚስማር ሲመታ ማለት ነው ከጊዜ በኋላ እንትን ይላል፣ ይሰበራል። ቤት እንኳን እንደው ተከራይታችሁ እንኳን ብኖር ወይም ደግሞ ቤት እንቀይር እንኳን ብላችሁ ብትሩ ድጋሚያች ሚስማሯ ስትፈታ ይላላባችኋል እና በሚላላ ሰዓት ደግሞ ያን ችቡዲ ነው የሚባል ይሄ ከቁምሳት ነው ከኋላ ከግድግዳው እንደዚህ የሚቆሙ እሱ እንዳይበላሽባችሁ ሌላ አዲስ የመጣለና 1500 ብር ከተጨምሮ የሚሰራና እኔ አሁን ያዘዝኩት እሱን ነው። ቆንጆ ነው፣ ወፍራም ነው። ቆይ አሁን ቪዲዮውን አስገባላችኋለሁ ሳይገጣጠሙ በፊት ስለነበረ ማለት ነው። እና ቁምሳጥን ማዘዝ ከፈለጋችሁ በነገራችን ይሄን ሶፋ በጣም ብዙ ሰው ወዶትኝ ያዘዘው ሰው አለ ወልዲያ ውስጥ ራሱና እንደዚሁም ደግሞ እናንተ ማዘዝ ከፈለጋችሁ ወልዲያ ጎንደር በር አጠገብ ነው። ስለዚህ አዶኒያስ ፈርኒቸር ነው፣ እዘዙትኝ። ቆንጆ አድርጎ ይሰራላችኋል። አበረታቱት። ጎበዝ ልጅ ነው፣ ታዳጊ ነው፣ በጣም ጎበዝ ነው። ቆንጆ ስራዎችን የሚሰራ ነው። እኛ ቤት የመጣ ሰው በሙሉ የኔ ሶፋ አይቶ የማይወድ የለም። በእርግጥ ቦታ ይፈልጋል የኔ ሶፋን። የሚሄን ሶፋውን ሳዘው ሰፊ ቦታ ስለነበረኝ ነው አስቤበት ነው ያዘዝኩትና ሰፊ ቤት ካላችሁ እንደዚህ አይነቱን ሶፋ ማዘዝ ትችላላችሁ። ሌላ ቪዲዮን ላይክ አድርጉልኝ። በቀጣይ ቪዲዮ እንመጣለን።